እህታችን እንግዲህ ከቤት ተጠርታ ወጥታ በኋላ ሞቷ ነው የተሰማ ብሏልና ላይክ ሰብስክራይብ ሼር እያደረጋችሁ ያለውን ነገር ማወቅ እንፈልጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነሂላ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁን አብዝቶ ያብዛልኝ። በያላችሁበት አላህ ይጠብቃችሁ። ዛሬ በአሳዛኝ ቪዲዮ ነው የመጣሁት። በጣም በሚያሳዝን ቪዲዮ ነው። ላይክ ሼር ሰብስክራይብ እያደረጋችሁ እናቶቼ የምላችሁ ራሳችሁን ውደዱ፣ ራሳችሁን አትጥሉ፣ ራሳችሁን ውደዱ። እንዴ ለምን ራስን ማጥፋት? ራሳችሁን ውደዱ። ተው። የዚች እህታችን ጉዳይ እንግዲህ እንደሚባለው እዛው አብሯት የሚኖሩ ጃዛ ቤት ይመስለኛል እንደተናገሩት ከቤት ተጠርታ ነው የወጣችው ነው። ጓደኛ አላት፣ ግን የጠራ ሌላ ሰው ነው። ጓደኛ አላት። በእጃዛ ቤቷ አይደለም፣ በራሷ ቤት አይደለም ደግሞ የሚሆነው። የሆነ ልጅ ያው ያን ፎቶም አይቼዋለሁኝ። ተጠርታ ሄዳ ከተወሰነ ሰዓት በኋላ ራሷን አጠፋች የሚል መልእክት ደረሰን ነው የሚሉት። ለምን እኩል ሌሊት ላይ እንግዲህ ከተጠርታ ወጣች። 6 ሰዓት አካባቢ ላይ መሰለኝ፣ በኦሮምኛ ነው ያው ተርጉሜው ነው። ተጠርታ ሄዳ ህይወቷ ተቀጥፏል። ፍትህ ለእህታችን። በእርግጥ ደስ የሚለው ነገር በህግ ተይዟል፣ በፖሊስ ተይዟል። በህግ ተይዟል ስለተባለ ደስ ይላል። በእርግጥ ራሷን አላጠፋችም የሆነ ነገር ቢኖር እንጂ። ኦብሴ ስላ መቃኬ ኦብሴ ቱሬ አኩማ መቃኬቱ ኦብስቴ በሬዶ ቱሬ ኦብሴን መቃኬዱ ዋቱ ተያፈ ኦብሱ እንደንደኝ ያ ኦብሴ እናንተዬ መፍትሄ እኮ አይሆንም። ራስን ማጥፋት መፍትሄ አይሆንም። ግን እውነቱ ሲጣራ ነው የምናውቀው። ራሷን ታጥፋ አታጥፋ አናውቅም። ራሷን ትወርውር አትወርውር አይታወቅም። ከቤት ተጠርታ ሄዳ ከራሷ መኖሪያ ቤት ከእጃዛ ቤቷ ከመኖሪያ ቤቷ አይደለም። ጓደኛ አላት እና በአጠቃላይ እህቶቼ ማለት ነው ራሳችሁን ውደዱ፣ ራሳችሁን ውደዱ። የዚች ልጅ ጉዳይ ግን ራሷ እያጠፋች አይመስልም። አንዳንድ ኢንፎርሜሽኖች እንደምንሰማው ያው ሚዲያ ላይ ማለት ነው። እና ደግሞ እንግዲህ አላህና እሷ ናት የምታውቀው። ከቤት ተጠርታ ወጥታ ከቆይታ በኋላ ደግሞ ራሷን አጠፋች የሚል መልእክት እንደደረሳቸው ነው እየለቀቁ ያሉት አብሯት የሚኖሩ የኢጃዛ ቤት ጓደኞቿ። ግን ለምን በዚህ ያህል ለምን? በጣም ያሳዝናል። እንዴ ተጠያቂ መሆናችንን ታውቃላችሁ አታውቁም? አላህ የፈጠራትን ነፍስ እኮ አላህ ራሱ ነው የሚያወጣት። እንደዛ ባይሆን ኖሮ እያንዳንዱ ሰው ነፍስን ይሰራ ነበር። እያንዳንዱ ጠቢብ ወይም ደግሞ በቃ ተማረ የሚባለው ሰው ሁሉ ሰው ይሰራ ነበር፣ ነፍስ ይሰራ ነበር። ያ አይቻልም። አላህ ራሱ ነፍስን ሩህን ይፈጥራታል፣ እሱ ራሱ ያወጣታል። ከወንጀል አልዳንም። እህቶቼ ለተወሰነ ሰዓት በቃ 1 ደቂቃ መረጋጋት ቢኖር ህይወት ትድናለች ማለት ነው። ህይወት ያለ አግባብ ለምን ትጠፋለች? ምድርንም ማጥፋት ሰማይንም ማጥፋት ነው። እና እህቶቼ ጥንቃቄ አድርጉ። ራሳችሁን ውደዱ። ራሳችሁን ከማንም ከምንም በላይ ራሳችሁን ውደዱ። አትሞኙ፣ አትሸወዱ። እናንተ አንዱ ቢሄድ አንዱ ይመጣል፣ አንዱ ቢሄድ አንዱ ይመጣል። ኮንፊደንስ ይኖራችሁ፣ ተንቀሳቀሱ፣ ስሩ። ይቺ ልጅ ግን
ታታሪ ልጅ ናት። ሞዴልም የምትሆን ልጅ ናት። በጣም ቆንጆ ልጅ ናት። አንድ ሰው ሲሞት ወይም የሆነ ነገር ሲደርስበት ነው የምታወቅ። እኔ እቺ ልጅ አላቃትም። አሁን ሚዲያ ላይ ስዘዋወር ብቻ አይቼ ነው። እና ወንዶች የሰው ህይወት እንደምታስቀጥፉ ወንዶች ምን አይነት ህሊና ነው ያላችሁ? እህት የላችሁ? ሚስት የላችሁ? እህት የላችሁም? በቃ እቺማ ፍሬንድ የሚባለው ነገር በአጠቃላይ ባይኖር ጥሩ ነበር። ተው፣ በፍሬንድነት እየተባለ የብዙዎቹ ህይወት እየተቀጠፈ ነው። ፍሬንድ የሚባል ነገር ቢቀርስ። መግደል ካለበት እኮ የልጆቹንም እናት እየገደለ እያየን ነው። ግን ያው ራሷ አጠፋች ተብሎ ነው እየተለቀቀ ያለው። ራስን ለምን ታጠፋላችሁ? ልጅቷ ግን ራሷን እንዳላጠፋችና ወይም ደግሞ ከፎቅ ላይ እንደተወረወረች ነው እየተነገረ ያለው። ደስ የሚለው ነገር በህግ ተይዟል። ያንን መጨረሻውን እንከታተላለን። ዱባይ የህግ ሀገር ነው፣ የፍትህ ሀገር ነው። ምንም ተሸፋፍኖ የሚታለፍ ነገር የለም። ያው አንዳንድ ዜና እንደሚሰማ ደግሞ ፍቅረኛዋ ወይም ያው ጓደኛዋ ሰውም ያመጣል ይላሉ። ህገወጥ ሰውም ያመጣል ይላሉ። ያው ዱባይ ውስጥ ታዋቂ እንደሆነና ብዙ መረጃዎች እየተለቀቀ ነው ያለው። ግን እሱ ቤት ሳይሆን የተገደለችው ጓደኛዋ ቤት ነው። ባለ የተባለው ወይም ደግሞ ጓደኛ የተባለው ሰውዬም ያንን ሰውዬ መያዝ ነው ያለበት። የሀዘን ፕሮፋይል አድርጎ አይቻለውኝ። ያው እየተለቀቀ ነው ያለው። እንደዛ ብቻ በቂ አይደለም። የምን ሀዘን ነው? የሆነችውን አጣርቶ ለሚዲያ ሲያበቃ ብቻ ነው ሀዘንም ጀግንነትም ሆነ ባልነትም ሆነ ጓደኝነትም። ፍትህ ለኦብሴ፣ ፍትህ ለኦብሴ። ይችን የመሰለች እናት ምን ትላለች? እናት እምዬ ምን ትላለች? እምዬ እኮ ዛሬ ትመጣለች ወይ ነገ ትመጣለች። እልሞኮ እያሉ እኮ ነው። ያ እልሞኮ ያ አላህ፣ በጣም ነው የሚያሳዝነው። በጣም 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 ያሳዝናል። እና ለማንኛውም እህቶቼ ሁሉም ነገር ይስተካከላል። ሁሉም ነገር ጊዜውን ጠብቆ ይስተካከላል። ስለዚህ ታገሱ፣ ታገሱ፣ ታገሱ። አሳልፉት። ነገ ሌላ ቀን ነው በሉ። ከእምነት ደግሞ አትራቁ። አንዱ ይሄ ነው። ደግሞ ከሰይጣን ጋር ተጨምሮ ነው እንደዚህ አይነት ጥፋት የሚደረገው ማለት ነው። ሁላችሁም በየእምነታችሁ ወደ እምነታችሁ ተጠጉ፣ እረፍት አድርጉ። ያችን ሰዓት ዱዓ አድርጋ ታጥባ ተጠቅልላ ብትተኛ ታልፋታለች። ወይም ደግሞ ከእምነቷ ብዙ ያራቀች ከሆነች ትረጋጋለች። ምን አባቱ ምን አላህ ለኔ ያለውን ይሰጠኛል ወይም ብላ ብትተው ይችን ሰዓት ልታልፍ ትችላለች። ወደ እምነታችሁ ተጠጉ። እምነታችሁን አስቀድሙ። ሁሉም ነገር ይመጣል። ቤተሰብን አስቡ። ደግሞ እናትን አስቡ። እናትን አስቡ። አባት፣ ወንድም፣ እህት፣ ከምንም በላይ ደግሞ እናት አንጀቷ ብጥ የሚለው እና እንደዚህ አይነት ጥፋት አታድርጉ። መጠየቅም አለ። ነፍስን ማጥፋት ያስጠይቃል። በምድርም በሰማይም ሲኦል ነው የሚያስገባ እንጂ ገነት አያስገባም። እና ለማንኛውም ውድ እህቶቼ ታገሱ። የሆነች ጠባብ ሰዓት ቢገጥማችሁ ተረጋጉና ለማሳለፍ ሞክሩ። በቃ ወደ እምነት ተጠጉ። እኔ እቺ ልጅ ወላሂ አንጀቴን በላችኝ። ብዙዎቹ እንትን ብለዋሉ፣ ግን በቃ ገብቼ ቤቷን ምናምን ሳይ አንጀቴን ነው የበላችኝ። ብዙ መስራት የምትችል ልጅ ናት። ብዙ ነገር ገና ይጠብቃታል። መንገድ ላይ መቅረት ማለት ነው። እንደዚህ መሆን መንገድ ላይ መቅረት። እናት ታዝናለች። እና ላይክ፣ ሰብስክራይብ፣ ሼር አድርጉ። ተጠንቀቁ።